እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል ሰላም አደረሳችሁ አደረሰን። ከረፈደም ቢሆን የበዓል ቭሎግ ነው ማሳያችሁ። ያው ቭሎግ የሆነ ቪዲዮ አላውቅም፣ ብቻ ረጅም ደቂቃ ነው። በዓል እንዴት ነበረ? ስደት ላይ በዓል እንዴት አከበራችሁት? እኛ እንግዲህ በዚህ መልኩ ነው እያሳለፍነው። በጣም ደስ በነገራችን ላይ ዘንድሮ በጣም ደስ ይል ነበረ። እግዚአብሔር ይመስገን። የምር እኔ እንዳልጠበቅኩት ነው የሆነ። እንደውም በቃ ጾም ላይ እኔ ምንም ነገር አልሰራም ምናምን ብዬ ነበር የተቀመጥኩት። ከዛም ሲደርስ ግን የሆነ በቃ አለ አይደለም ደስ የሚል ሆነ ልቸዋለሁ። ዶሮ ሰራን ምናምን ነገር እዚህ ጋራ ማለት ነው። ዶሮ እንትኑን እያሳየኋችሁ ነው። ምንድነው የሚባለው? ይሄ ስሙን ጠፋብኝ። የዚህ ሀገር በረዶ ስለሚይዝ ነው መሰለኝ። የአንዱ አጥንት ስጋ ወደ አንዱ እንትን ይልባችኋል። ዶሮ እንደኛ ሀገር አይደለም እና ያስቸግራል። ይሄ 12 ብልት የሚባለው ሲወጣ ነው፣ ሲወራረድ አይባልም። ሲወጣ እንትኑ ይልባችኋል። በረዶ ስለሚይዝ ነው መሰለኝ። እንደ ሀገር ቤቱ አይሆንም። ብቻ ያው በቻልነው አቅም ማስተካከል ነው። እዚህ ጋር አልጫ ነው የሰራሁት። የአልጫ የስጋ ማለት ነው። የስጋ አልጫ ነበር የሰራሁት። እዚህ ጋር ደግሞ ዶሮ እየበሰለ ነው። እየበሰለ ነበረ። ዘንድሮ ብቻ ስራውም ቀለለ፣ በዓሉ ማማረ። እግዚአብሔር ይመስገን። በቃ እንዳልጠበቅኩት ነው የሆነልኝ። እግዚአብሔር ይመስገን። እና እናንተ እንዴት አከበራችሁት በዓል? ትንሽ ነው የቀረጽኩት። ወጡን ምናምን ትንሽ ነው የቀረጽኩት። እዚህ ጋር ደግሞ የስጋ አልጫ ሰርቼ ምን ነው ዘይት ምንድነው ያለችኝ ጓደኛዬ፣ ዘይት በስቶበት ዘይት ምንድነው የሆነ ነገር ብላኛለች። እና ከስር ዳቦ አቦካሁኝ። ዳቦ እኛ ሁሌም የስንዴ ዳቦ ነው የምንጋግረው ለበዓል ሲሆን የስንዴ ዳቦ ነው እና በጣም ነው የሚጣፍጠው የስንዴ ዳቦ። አረብ ቤት ዋና አረብ ቤቶች ያላቸው ልጆች ይሄ ሁለተኛ ዱቄት ያመጡ የለ ሁለተኛ ቁጥር የሚባለው እሱን ጋግሩ። እሱ በጣም ነው የሚጣፍጠው። እና ደግሞ መጀመሪያ ይሄ ዝብደ ወረቀት ወይ የቅቤ ወረቀት የሚባለው አደረኩበት ከዘር እንዳይዝብኝ። ከዛም ኸስ ወይም ሰላጣ የሚባለው የሰላጣ ቅጠል እሱን አደረኩና ሽታው የሀገር ቤት ዳቦ ይላል። የሀገር ቤት ዳቦ ስትጋግሩት ጥቁር አዝሙድ ስታወኩት ማለት ጥቁር አዝሙድ ጨምሩ እና አውኮ ጥቁር አዝሙድ ጨምራችሁ አውኮና አሪፍ ጣዕም ይሰጠዋል። እኔ ላዩ ምታችሁም እንደምታዩት ኸስ አድርጌ ነበረ የሰላጣ ቅጠልና እንደዚህ የበዓሉ ዕለት እንደዚህ ደረደርን እና አጅሪት ደግሞ ምሳ እያነሳች ነው። ራሴ ነኝ እና እየተቀረጸ ነበረ። ካሜራማንም ራሴ ነበርኩኝ ማለት ይኸው በስታንድም ቢሆን እኔ ነበርኩኝ። ክፍላችን በጣም ጠባብ ነው። ያውም የአንድ ሰው ቦታ ተነስቶ ነው እነዚህ እቃዎች የተደረደሩ። አንድ ሰው የሚተኛበትን አልጋ ሁሉም ወጥቶ እንዳለ የኔ እንትኖችም አሉ እቃዎችም አሉ እንዳለ ወጥቶ እንደዚህ ደረደርን ማለት ነው። እንግዳ ነበረ በአጋጣሚ የመጣ እንግዳ ነበረ። የሴትዮዋችን የእህቷ ሰራተኛ ናት። ያው የኛው ሀገር ሀበሻ ናት እና እሷ ነበረች። እሷ ቤተ ክርስቲያን አድራ ነበረ እና እኛ ጋራ በሰው እኛ ጋራ መጣች እና ደስ በሚል ሁኔታ ነው ብቻ ያሳለፍነው። ስንስቅ ስንጫወት ብቻ ክፍላችን ጠበበን እንጂ እግዚአብሔር ይመስገን ስንስቅ ነው የዋልነው። በቃ ስናወራ እና ደግሞ ማለት ነው ላይክ አድርጉልኝ። ላይክ ማድረግ አትርሱ። ቪዲዮዬን ካያችሁ ላይክ ስታደርጉልኝ ቫይራል ይወጣል ቪዲዮዬ። ላይክ አድርጉልኝ ፕሊዝ። ከዛም በኋላ አጀሪት እየበላች ነው እዚህ ጋራ ዶሮ ምናምን ደግሞ ማለት ፈጠን ብዬ የበላሁ እንዳይመስላችሁ። ደቂቃውን እንትን ብዬው ነው ፈጠን እንዲል አድርጌው ነው። እና ቪዲዮን እስከ መጨረሻ አዩልኝ። ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ጻፉልኝ እላችኋለሁኝ። በመሀል
እዚህ ጋራ በቃ ምሳችን ጨርሰን ቡና ሻይ መጠጣት ጀመርን እና ቪዲዮን ቆሞ ነበረ። እንደገና ማች አስጀምር ነው። ከዛ ድግስ አስጀምረው በቃ ወሬያቸውን አቆሙ። በቃ መቅረት ጀምሯል ምናምን ብያቸው እንዴ ለአንድ አወራ ነው እንዴ እያሉኝ ነበረና ቡና ሰላም ነበር ያፈላችሁ። በምንድነው ይሄ ተፈልቶ ፌርሙላ ተጠጣ ነው። ምን ትላለች ቡና ያፈላሁት ቡና በራሱ የዶሮ አይን ነው የሚመስለው ስትል እንዴ እኮ ሻይ መስሎኝ ነበረ እላታለሁ። ያዋርደሽ አለች እና የምር ግን በጣም ነበር ስንስቅ የዋልነው። ብቻ ሰዎችም አልነበሩም። በዓል እንደምናከብር ነገርኳት ለሴትዮዋ። እዚህ ጋር የሽር ጉድ አለ። እዚህ ጋር ምንድነው ሽምብራ፣ ከዛም ፖፕኮርን ፋንዲሻ ማለት ነው እና ፖፕኮርን ፋንዲሻ አላውቅም፣ ብቻ ግን ፋንዲሻ ነው የማውቀው። ከዛ ሐለወ ስዊት ነበረ። ከዛም በኋላ እኔ ደግሞ ይሄ በቃ ይሄ ጾም ተፈታ አይደለም፣ ይሄን ሐለወ ያስኩት እንደ ቆሎ በቃ እስከሚያልቅ ድረስ ቁጭ ብዬ እየበላሁ ነበረ ሐለወውን። እኔና ሐለወማ በጌታ ስም አሁን አይ እዚህ ጋር ግን በላ ነበር እዚህ ስር ሲሲኒ ተስተካከለና ተቀመጭ ነይ እንዴት ነው የምትቀመጠው? እንደዚህ ለዚህ ኩላንታ እንደዚህ ነው እዚህ ነው ሁሉም በእጁ ይብላ እኔ ለሆቴ ፈከደ አንተ ይሄን ብታይ ይጀራል ምን እንደምንሽ እንደዚህ ተጣለ እንደ ጾም ነው ነው ታሳሽኛ እንደዛብለሽ ደግሞ ወነስ ያው ፈርካላችሁ በሉ እሺ አረቀዲያ ይቀዳሰው አይበል ሰካን ይቀዳል ነው ከሰከነ አንድ ሰዓት ወጣ ከሚቀዳ ሰው ተከምቹ ባል ሰማን ትላለሽ ብላ ወጥ ታደራጅ ሲቪል እንደዚህ ቤት ነው ሳትጠር ዝም ብላ ታላስራ ያገኛለ ሲሆን ለቁራሱ ማስታወቂያ ነው አለ እስኪ በበይ መቼ ለብርቁ ራሱ ማስታወቂያ ተሰጥቷል መሰል ዛሬ በዚህች እንደምንቀጭ ራስ ታይቅ እና ለዛ ብዬ ነው በግራቸው ልቅደውና ቀን ሰላም ያን ኢትዮጵያዊ አያተሽና ገቢ ተስካለ ግድራች ከፍስ በማማስ በነገራችን ላይ ቡናው ስለማይታይ ነው እንጂ ዶሮ ያነሳስ ሻይ መስሎ ነበር እንደው አወራጅ ሆነች ልጅ ሻይ መስሎ ነበር። Kuli?
አሳዝናኝ አሳዝናኝ ነው ነገርኩሽ ወይ ተጣሽኝ ችግር የለውም አልኩሽ እኔ አንቺ ሰረሻል ሰረሻል ባታላ ዛሬ ማቀመበትሽ አፈራለሽ ራሱ ድሬዎችን ማሰርፋ ምን ታደርጊዋለሽ እንጂ ቡና የሚቀደሰው እኮ ስልክ አይነካም። እዚህ ጋራ በሩ ክፍት ነበረ። ይሁን እንዴት እንደምነሳ በሩ ክፍት ነበረ እና ሰውዬው የመጣ መስሎኝ ፊት ለፊት ነበረ የተቀመጥኩት። ዝልል ብዬ ነው የተነሳሁት። ምክንያቱም እኔ እዚህ ትከሻዬ ምናምን ክፍትም ነው አንድ ብዬ ነው የተነሳሁት። ሰውዬው የመጣ እና በዓል ያንን የሚመስል ነበረ። ስለተከታተላችሁኝ አመሰግናለሁኝ። በሌላ ቀን በሌላ ቪዲዮ እንገናኝ። መልካም በዓል ይሆንላችሁ። ያው በዓል ነው፣ እስከ ዳግመ ትንሣኤ ድረስ በዓል ነው። ቻው፣ ደህና ሁኑ። ላይክ ሰብስክራይብ ማድረግ አትርሱ። መልካም ጊዜ